እንደዚህ የምታዩዋቸው ሁለት ጥያቄዎች በባለፈው አመት ኤንጋት ኤግዛም ላይ የተላኩልኝ ጥያቄዎች ናቸው የተፈተኗቸው ማለት ነው። የመጀመሪያው ጥያቄ ለሐኪሞቻችን ነው ምተው ሐኪሞቻችን ማብራሪያ የአራቱንም አይነቶች ማብራሪያ ትጽፋላችሁ፣ ሌሎቻችሁ ደግሞ ገብታችሁ ኮሜንት ላይ ትምህርት ትወስዳላችሁ ማለት ነው። አታሳፍሩኝም። ብዙ ዶክተሮች አሉ እኛ ቤት፣ ስለዚህ እነሱ ይጽፋሉ ብዬ አስባለሁ፣ ተማመንባቸዋለሁ። ሁለተኛው ደግሞ በጣም የምታዩት ቀላል ነው። Shireen's father is an author and has won an award for the book that talks about his own history ነው የሚለው። ስለ ራሱ ሂስትሪ የሚያወራ በራሱ የተጻፈ an author ነው። ስለዚህ ጸሐፊ ነው እያለ ነው። በራሱ የተጻፈ ምን ይባላል ለሚለው በጣም ብዙ ጊዜ ደጋግማችሁ የሰማችሁት ጉዳይ ነው። አውቶባዮግራፊ የሚባለው ነው። ሌላው ቢ ባይብሎግራፊ ደግሞ ምንድነው ከተባላችሁ ሊስት ኦፍ ቡክስ ናቸው፣ ለአርቲክል ናቸው፣ ለስኮላሮች እንደ ሪፈረንስ የሚያገለግሉት መጠሪያ ነው ይሄኛው ባይብሎግራፊ የሚባለው። ሲ ደግሞ ባዮግራፊ ሰማንስ ሂስቶሪ ነው፣ በሰማን ኤልስ እንደገና በሌላ ሰው የተጻፈ ማለት ነው ባዮግራፊ የሚባለው። ለምሳሌ እናንተን የህይወት ታሪክን የተጽፈው የኔን እናንተ ስትጽፉት እንደማለት ነው። ኦኖግራፊ የሚለው ይሄ ደግሞ ዲስትራክተር ነው። በእንግሊዘኛ እንደዚህ አይነት እንትኖች ኦን ማለት የራስ አድርጎ የመሳል፣ ምክንያቱም ይሄንን ወደ እናንተ ትርጉም ስታመጡት አውቶ የሚለው እምቢ ካላችሁ ይሄኛውን እንድታደርጉት ነው። ስለዚህ አሳሳች የሚገባ ነው እንጂ በእንግሊዘኛ ይሄ አቻ ትርጉምም የለውም፣ እንደዚህ የሚባል ነገርም የለም ማለት ነው። ስለዚህ የመጀመሪያውን ጥያቄ ከዶክተሮች መልሱን በደንብ በእኔ አያምርም ብዬ ነው እነሱ በደንብ ቢያብራሩልን አራቱንም ከምርጫዎች ማለት ነው። አንዱ መልስ ነው፣ መልሱን ጨምራችሁ ሶስቱን ደግሞ ሌላ ትምህርት ትወስዱበታላችሁ ማለት ነው። መልካም ጊዜ። ሼር አድርጉላችሁ።